ዛሬም ይሄ ለበጎ ነው የሚለውን ሐሳብ አውዱን ለማየት እየሞከርን ነበር የቻልነውን ያህል። እኔ ሮሜ 8:18ን እንመለከታለን። ከዛ ዕብራውያን 12 ላይ ደግሞ እናነባለን። ሮሜ ምዕራፍ 8 ቁጥር 18 የጌታ ቃል የመጨረሻችን እንዲህ ይላል፣ ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥን ይጠባበቃልና ሰው ያልሆነው ፍጥረት ሁሉ የልጅነት የመብታችን ክብር ሙላት ገና ስላልተገለጠ በመጽአቱ ግርማ ምንገለጥበት ሌላ ምንታይበት መንገድ ስላለ ያ እስኪሆን ድረስ ይናፍቃል። ፍጥረት ለከንቱነት ተገዝቷል በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስከ አሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነው ልጅነትን እየተጠባበቅን ራሳችንን በውስጣችን እንቃትታለን። ራሳችን በውስጣችን እንቃትታለን። ፍጥረት ይቃትታል፣ እኛም እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። እንዲሁ ደግሞ መንፈስ ድካማችንን ያግዛል። ጌታ ያግዘን። አንዴ ማህበሩ ጌታ ሆይ ያግዘኝ በሉታን። ጩሁና አንዴ ጸሎት ነው። ጌታ ሆይ ያግዘን በሉታ። አንዴ ያግዘን፣ መንፈሱ ያግዘን። እግዚአብሔርን ሰምቼ ወጣው ያስብለን። የእግዚአብሔር መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት መንፈሱ ይቃትታል። ፍጥረት ይቃትታል፣ እኛም እንቃትታለን። በአሁኑና በሚመጣው መካከል ያለን ሕይወት እያየን ልብንም የሚመረምረውን የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ። መንፈስ ዓለም የእግዚአብሔር ፈቃድ ዓለም ነው። ስለ ቅዱሳን ይማልዳልና እግዚአብሔርን ለሚወዱት፣ ይሄ ማህበር ከኔ በኋላ ይላል፣ እግዚአብሔርን ለሚወዱት፣ ጮክ ብላችሁ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው። የጠራቸውን እነዚህን ደግሞ አጸደቃቸው። ያጸደቃቸውን እነዚህን ደግሞ አከበራቸው። አሜን። እግዚአብሔር ይባርካችሁ። እንቀመጣለን። የእግዚአብሔር ዕቅድ ሁልጊዜ የተሻለ ቃል ከማጣት የተነሳ በዘላለም ትላንትና ውስጥ ጊዜን ፈጥሮ ጊዜን ሳይጀምር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ አሰበ፣ አቀደ፣ ወሰነ፣ መረጠ፣ ወደደ። ብቻው ምንም ነገር ላይ ሳይመሰረት ጊዜ አልነበረም፣ ጉዞ አልነበረም። ማይታየውም የሚታየውም ነገር ሳይፈጠር የሁሉ ፈጣሪ የሆነ አምላክ ለብቻው ይሄን አደረገ። ከዛስ በኋላ ይሄን የዘላለም ዕቅዱን ይዞ ወደኛ መካከል መጣና አሁን በዚህ ቤት ውስጥ ተቀምጠን ያለን ሰዎች የእግዚአብሔር የዘላለም ዕቅድ ውስጥ ፕሮግራም ውስጥ ያሳተፈን ሰዎች ነን።
እያንዳንዱ የሚያደርገውን ነገር ሁሉን ካለመኖር ወደ መኖር በልጁ ፈጥሮ እንዳመጣ በልጁ እንደተናገረን ደግሞ በልጁ ሁሉን የመጠቅለል የዘላለም ዕቅድ ስላለው ጉልበትን ሁሉ ለሱ ማንበርከክ ምላስን ሁሉ ጌትነቱን ማናገር ስለዚህ በዚህ ዕቅድ ውስጥ ለኛ ጥሪ ሆኖ የቀደመ ዕውቀቱ የቀደመ ውሳኔ የቀደመ ምርጫው ጥሪ ሆኖ የወንጌል ጥሪ ሆኖ መጣ የወንጌል ጥሪ የመስቀሉ ቃል ለሚጠፉት ሞኝነት ነው ለኛ ለምንድነው ግን የእግዚአብሔር ኃይል ነው መስቀል የእግዚአብሔር ጥበብ የኛ ምርጫ አይደለም እንደኔ ቢሆን ምናልባት ሳስበው አንዴ ጉሮሮን ቢጠርግና ይሄ ሁላ ትዕቢተኛ የሆነ ነፍስን አንዴ ስብስብ ቢያረጋውና አቴንሽናችንን አንዴ እንደው ልካችንን ቢያሳየኝ ብዬ እመኛለሁ ግን ያው እኔ ድካም ነው እሱ ግን በድክመት በመስቀል ድክመት የኃይሉን ታላቅነት መግለጥ ፈለገ ስለዚህ አይሁዶች አዩና ይሄ ደካማ ነው ግሪኮች አዩ ይሄ ሞኝነት ነው ነገር ግን እግዚአብሔር ለጠራቸው ሰዎች የእግዚአብሔር ኃይል ለማዳን ነው አንዴ የእግዚአብሔር ኃይል በሉ አንዴ ለማዳን ነው በቃ ይበራል ውስጥ ክርስቶስን ፊት ይቀርጸዋል እያለቀስክ ትሮጣለ ቢያስቅ ደስ ቢያሰኝ ደስም የተሰኘ ከሱ ጀርባ ትኮበልላል ባዶ የሆነው ነገር ጋር አይደለህም ሙሉ የሆነው ነገር ጋር አይደለህም የወጣው ነገር ጋር አይደለህም የወረድከው ነገር ጋር አይደለህም ቀርጾታል ክርስቶስን አይቶታል ስትወስን ያኔ ለብቻ እግዚአብሔር አብ አባት እግዚአብሔር ወልድ መንፈስ ቅዱስ ስትወስን እኔን ቀየውስ መተፈልገ ስትይዘኝ ምን ነበር ልብ ውስጥ የነበረው ሲባል በአምሳሉ ፈጥሮ ያከበረን ጌታ መልኩን በእኛ ማንጸባረቅ ፈለገ የመልክ ቅየራ ነፍሴ ኢንቴንስ ናት ሟች ለሟች እንደሚናገር ላናግራችሁ ማለት God deserves your undivided attention እግዚአብሔር ይገባዋል ጸጥ አንዳንድ ነገር በጣም እንደሚያስፈልገን ስናው ትንፋሽ ሐሳባችን እንዳያቋርጠን መስማት እንዳያቋርጥ ትንፋሻችንን ለመያዝ እንሞክራለን የመጨረሻ ነው ይሄ ቃል ሌላ የለውም እኔና እናንተን የሚያናግርበት ስለዚህ እዚህ ቅዱስ አስገባን ባለፉት ሳምንታት ስንመለከት እንደነበረ ስለዚህ ይሄ አምላክ ምን አደረገ ጠራን ሲጠራን ወንጌል ሰማን ማለት የምስራቹን ዕዳ ተከፍሏል ያንተን ስፍራ ልጁ ኢየሱስ ክርስቶስ ሞቶታል ልጁን ልኮዋል በጊዜ ሙላት እግዚአብሔር ልጁን ልኮ ከሕግ በታች ከሴት የተወለደውን ልኮ የልጁን መንፈስ እንደሰጠን ያለፈው ሳምንት ስንነጋገር የእግዚአብሔር አባትነት ያ በእኛ ውስጥ የገባ የልጁ መንፈስ ሮሜ 8 ላይ ሲናገር ደግሞ የልጅነት መንፈስ ብሎ የሚጠራው ራሱ ወልድ አብን የሚጠራበትን መንፈስ ውስጣችን ከተተ I cannot even comprehend that ኢየሱስ አባት ሆይ ሲለው ዮሐንስ 17 ጸሎት ብታስብ ቅዱስ አባት ሆይ ጻድቅ አባት ሆይ ሲለው ወይኛን ሲያስተምረን የሰማዩ አባታችሁ ሲል ይሄ የምታየውን ምድርን ሁሉ የሚንከባከበው በየካኒማችን በዚህ ሁላ ጫካዎች ውስጥ የሚበሩ አዋፍ ሁሉ አንዷ ላባ እሱ ሳያውቅ ማትወድቅ አንድ ሐሳብ በአንተ አእምሮ ውስጥ ያለፈ እሱ ማያውቀው የሌለ እስትንፋስህን መንገድህን ዘመንህን የያዘ ዛሬ ዋጋችንን ሊያስታውሰን ማንነታችንን ሊነግረን በዚህ ዕቅድ ውስጥ እንዳለን ሁሉን ነገር እንዴት አድርጎ መልክ ከመቀየር አጀንዳው አኳያ ሁሉ ነገር በጎ ነው አላለንም ሁሉን ነገር በጎነቱ ምንድነው የሰማዩ አባታችን በፍቅሩ ነፃነትን የሰጠን በመከራው ወደ ክብር ያመጣን ልጅነትን የሰጠን ወራሽነትን የሰጠን ማንነትን የሰጠን እራፊ ልጣፊ ማንነት ማያስፈልገው ሙሉ የሆነ ልብስ ልጁን ያለበሰን ይሄ አባትህ በፕሮግራም ውስጥ የፍቅር ነፃነትን የመስጠትና የፍቅር ሙላትን የተወደደ ልጅ ያስታውቃል
አካሄዱ፣ አረማመዱ፣ ሳቁ በቃ እንደሚታየው ቃል የተወደደ ልጅ። ለዚህ ነው ስንትና ስንት ኦሎምፒክስ ያየን ሰዎች የልጆቻችን አክሮባት ቆመን ምናየው። ስንትና ስንት ስዕል ያየን ሰዎች፣ ስንት ሙዚየም ውስጥ የገባን ሰዎች የሆነ ወደዚህ ይሁን ወደዛ ይሁን የሆነ የተሞነጫጨረ ነገር ቢሮ ከጎናችን ምን ለጥፈው ልጅነታቸው የሰሩትን ስራ ዋጋ የሰጣቸው ዋጋ ስላለን ሳይሆን ዋጋ ስለሰጠን ከንቱ ለሆነው ህይወታችን ክቡር የሆነው ደሙን አፍስሶ ክቡር የሆነ እምነት በእኛ ውስጥ ከቶ ልባችንን ያጠበ አንድ ቀን ደግሞ እቅዱ ሲያልቅ ለዘላለም እኛን ሊያከብር ፕሮግራም በላያችን ላይ ያዘ። ለዘላለም ሊያመሰግነን አንደኛ ጴጥሮስ 1:7 እንደሚለው ሊያመሰግናቸው ሲመጣ ይላል። ውዴን ክርስቶስ ሲመጣ ሊያመሰግናቸው ክብርን ሊሰጣቸው ሊያከብራቸው አክባሪያችን ለዘላለም ሊያከብረን ሊመጣ ስለሆነ ስለዚህ አባትነቱን ዛሬ አንድ ነገር ልጨምር 5 ሳምንት ያህል የተሆነ ነገር ስንነካካ ነበር ስለ አባትነቱ። እዚህ ጋር መጨመር እንፈልገው ያ ከፍቅር ልቡ ነፃነት የሰጠን አባት ዕብራውያን 12 ላይ ሲናገር የሮሜ 18 ትርጉሙ እኔ መጽሐፍን በመጽሐፍ ብተረጉም እንደዛ ረዷል። የአሁኑ ዘመን ስቃይ ከመወደድ ከነፃነት ከክብር ከመብት ያለፈ በእነዚህ ነገሮች ውስጥ በህይወታችን ውስጥ መስራት የሚፈልገው ነገር አለ። ዕብራውያን 12:5 ከ6 ጀምሮ ላንብበው እንዲገባን። ያ ምንድነው? why is life painful? ለፈላስፎች የሚፈላሰፉበት ሐሳብ ብቻ አይደለም። ቴዎሎጂያንስ ቁጭ ብለው ዲስከስ የሚያደርጉት ብቻ ሐሳብ አይደለም። life is painful በተለያየ መንገድ ብትመለከቱ እዚህ ቦታ ላይ እየሆነ ያለው ምን ሰማው ነገር እኮ ህመም አለ፣ ግን ትርጉም የለሽ፣ ጣዕም የለሽ፣ ትርፍ የለሽ፣ ዝም ብሎ መጋጋጥ፣ መላላጥ፣ ተስፋ የሌለው ብድራት የሌለው ዝም ብሎ መጋጋጥ ነው ወይስ በአሁኑም ዘመን ጌታ በሱስ የሚሰራው ነገር አለ? ሊመጣም ባለው ዘመን ብድራት ለዚህ ያሰበው ነገር አለ ወይ? ይሄንን ሲያስረዳው የእግዚአብሔር አባትነት በፍቅር እግዚአብሔር ስፖይል ያደርጋል አይል መጽሐፍ ቅዱስ። የእግዚአብሔር ፍቅር ልጁን እንድትመስል ነው። በእምነት ገላትያን 3 ያለፈው ሳምንት አይተናል። ልጆቹ ሆንን፣ በእምነት ልጅነት ተቀበልን። አሁን እንደዚህ ይላል፣ እንደ ልጆች ከናንተ ጋር ልጄ ሆይ የጌታን ቅጣት ምን አትበል አታቅልል። የእግዚአብሔርን የሆነ ነገር የሚያቀል ነገርን ሁሉ እግዚአብሔር ከኛ ላይ ገንጥሎ ይጣለው። የልጅ ድምጽ ከብዷል፣ የሚስት ድምጽ ከብዷል፣ የባል ድምጽ ከብዷል፣ ፍላጎቶቻችን ከብደዋል፣ ምኞቶቻችን ከብደዋል፣ ምቾቶቻችን ከብደዋል። ቀሎ ያለ አንድ ነገር ትንፋሽህን በቃ መተንፈስ ዲስትራክት እንዳያረገኝ እስከማትል ድረስ ትኩረትን ሰብስበ ልታየው የሚገባው ጌታ ቀሎ ድምፁ ፍላጎቱ አንተን እየጠየቀ ያለው አንተ መስኪን ሰው፣ እስትንፋስ አፍንጫ ላይ ያለ አንተ ሰው፣ በቀን በሌሊት በምህረቱ የሚታገል የሚታገስ የሚራራል ደግሞ ደጋግሞ በግልጽ የሚያናግር አንተ መስኪን ሰው pay attention to his voice። በመጨረሻው ያናገረን በልጁ ያናገረን የመጨረሻውን የከፈለ አታቅልል የጌታን ቅጣት። በሚገስጽህ ጊዜ አትድከም። የዕብራውያን ሰዎች 10ኛው ምዕራፍ ላይ ስድብ ውስጥ፣ ነቀፋ ውስጥ፣ መዘረፍ ውስጥ፣ መከራ ውስጥ፣ ስቃይ ውስጥ እያለፉ ያሉበትን ነገር ይነግረናል። ታላቅ የሆነ መዳንን ከተቀበሉ በኋላ በብርቱ ተጋድሎ ውስጥ እያሉ ወደ ይሁድነት አንዴ ሸርተት ማለት አንዴ ወደ ኋላ ፈቀቅ ማለት ሲያሰኛቸው ኖ የተያዘው ህይወት መገላመጥን አይጠይቅም፣ ግራ ቀኝ አይባልም፣ ወደ ኋላ ማለት የለም። እርፍ ይዛችኋል፣ ጌታ በአይናችሁ ፊት ተቀርጿል። አትዛሉ፣ አትድከሙ፣ አትዘኑ፣ አታቅልሉ። ምን አርጉ ታዲያ? ፕሬስ ኦን።
በሚገስጽህም ጊዜ አትድከም። ጌታ የሚወደውን እስኪ ያን ጌታ ይወደኛል በሉ። የሚወደውን አታወዳድሩ። ሌላውን ታልፈዋለህ፣ እኔን ግን ሁሌ ትከታተለኛለህ፣ ለምን ትቀጣኛለህ ልጅ አይልም። ቫሊዴት እያደረገን ነው እግዚአብሔር። ሲከታተልህ በአይኑ ሲናገርህ ሲቀጣህ ልጄ ነህ እያለ ሲል እያደረገህ ነው ያለው። የእግዚአብሔር ቅጣት ከዓለም ጋር አብረን እንዳይፈረድብን እንዳይኮነንብን የልጅነታችን ምልክት ነው። የግሪኩ ቃል መግረፍ ስለሚለው አዲሱ መደበኛ ትርጉም ላይ የድሮ ትርጉም መግረፍ ይለዋል። እዚህ ጋር አዲሱ መደበኛ ላይ መቅጣት ይለዋል። ግን አንዱ ሐሳብ እዛ ጋር መግረፍ። አረ ይግረፈን። ሲቀጣህ አታቅልል፣ በሚገስጽ ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል። አሜን። ያው እኛ ተገርፈን ስላደግን የመገረፍ ነገር ይገባናል። የዛኛው አይነት ግን እንዳልሆነ እዚህ ጋር ያነጻጽርልናል። ባለፈው እንዳውም ቦርድ ስብሰባ ላይ ስንነጋገር ነበርና የግሩሜ ታሪኮችማ ለየት ያሉ ናቸው። አንድ ልጅ ላጠፋ መላ ክላሱ የሚደበደብበት ነገር እና ብዙ አስተማሪዎች ነበሩ በጎማ ጭቅላታቸው አንዱ እዛ ጋር ያወራው። እንዲህ አይነት እብደት እግዚአብሔር ጋር የለም። ለእግዚአብሔር ምስክሩ የገዛ አይኑ ነው። ለእግዚአብሔር ጥበቡ ከራሱ ጋር በዘላለም ውስጥ አብሮት ነው ያለው። ፕሪሲሽኑ የሚገርም ነው። ተነሳሽነትን የልቤን ሞቲቭ ከርቀት ያውቀዋል። በስህተት ወይ ደግሞ በጅምላ ወይ ደግሞ የሆነ መስሎት በምናልባት የሚያደርገው ቅጣት የለውም። እንደ ኢትዮጵያ ጧት ላይ ድመቷ እንዲያረገች ተብሎ ሲነገረው አንድ ሰው ከስራ ሲመለስ በርግጫ ሲመታት፣ አሁን ድመቷ ጧት ያጠፋችውና ከስራ ስትመጣ አንተ የጠለስከውን ግንኙነት ይገባታል? አይገባትም አይደል? እና አሁን እንደዚህ አይነት ቅጣት ምንድን ነው የሚነግረን? ሰውየው ስሜቱን መቆጣጠር እንዳልቻለ እንጂ እንዳሰለጠነ ወይ እንዳስተማረ አይነግረንም። የእግዚአብሔር ቅጣት ግልጽ ነው። ይችኛዋን ዛፍ በበላህ ጊዜ ሞትን ትሞታለህ። ያያይዝልናል ስህተታችንና መዘዙን፣ ስንፍናችንና መዘዙን፣ የመልካም ነገሮችን ከፍሬያቸው ጋር። የእግዚአብሔር ጥበብ ባህሪው እንደዛ ነው፣ ያያይዝልሃል። ለምን? የሱ ጥበብ በልጆቿ ጸደቀች ነው የሚለው። ቀጥሎ በሚመጣው ነገር ያያይዝልሃል። ተመልከቱ፣ ጌታ የሚወደውን ይቀጣዋል የሚቀበለውንም ልጁ ይገርፈዋል ብሎ የሚናገረውን ምክር ረስታችኋል። ተግሳጹን፣ ምክሩን፣ ቅጣቱን፣ የእግዚአብሔር ፕሮግራምን ተረዱት። ለመቀጣት ታገሱ። እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗል። ሃሌሉያ! ተካፋይ በሉ ባካችሁ። እግዚአብሔር እስኪ አንድ ጥፋት ሁሉን አጥፍቶ አባት መጥቶ አንዱን ቢለየው ለልጅ እኮ የአይደንቲቲ ክራይሲስ ውስጥ ነው የሚገባው። ወይ ስፖይልድ ሆኖ ይበላሻል፣ ወይ ደግሞ ስለኔ ግድ አይለኝም ብሎ የሆነ አዘቅት ውስጥ ይገባል። ወይ ተራራ ይሆናል፣ ወይ ሸለቆ ይሆናል። አንድ አይነት ቅጣት ሲያካፍለን ግን አንድ አባት የቅጣት ተካፋይ ሆኗል። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። በነገራችን ላይ እንዲህ ያላቸው እኮ ክርስቶስን ምሳሌ አድርጎ አባቶችን ምሳሌ አድርጎ እንደ ደመና ያሉትን እንደገና ደግሞ የእምነታችን ጅማሬና ፍጻሜ ሆኖ በመስቀል ላይ ያለው ውርደትን የታገሰውን ትዕግስትን ሲጀምር ሲጨርስ በመሃል ሲታገስ ውርደትን የመስቀልን እፍረት እሱን ምን ሲያደርገው ሲታገሰው ኢየሱስን ይስለዋል። ከዛ በመከራ በብዙ ኃጢአተኞች የደረሰበትን መቃወም የጸናውን እሱን ይቀርጽላቸውና የሚላቸው ያለው ነገር ምንድን ነው? እናንተም በሕይወታችሁ ላይ ንብረታችሁ እየተዘረፈ ነው፣ እየተነቀፋችሁ ነው፣ እየተሰደባችሁ ነው፣ ክብራችሁን የሚነቅፍ ነገር የሆነ ነው፣ ዋጋችሁ ዝቅ እያለ ነው፣ እንዲና እንዲያ እያደረገዋችሁ ነው። ግን somehow ይሄንን ነገር የሚወደኝ አባቴ እኔን እየቀደሰ መልኩን እየቀረጸ ክብሩን እየገለጠ ነው በሉ።
ዳስ ዕብራውያን 12 መልእክት። ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደል። ከዚህ በላይ የቀጡን ቅድም ያነሳናቸው ወላጆቻችንና አስተማሪዎቹ የሥጋ አባቶች ነበሩን እና ፍራቸውም ነበረ። እንዴት ይልቅ አምላካችን የላቀ ነው፣ አባታችን የላቀ ነው። ይልቅ ለመናፍስት አባት አብልጠን ልንገዛ። ስትቀጣ አትናቅ፣ ስትቀጣ አትዘን። ስትቀጣ ለጊዜው ቢያሳዝንህም አዝና አትቆይ፣ አታኩርፍ አምላክን። ስትቀጣ ግን ምን አድርገው? ከእግዚአብሔር ጋር ተገዛለት። አልገባኝም፣ I don't know what you're up to, yet I trust you. As Job said, though he slay me, yet I trust him. እስኪ አምናለሁ በሉት አንዴ። ጌታ ሆይ በሉ እስኪ አምናለሁ። አንተ ከኔ ትበረታለህ፣ አንተ ከኔ ታውቃለህ። ይሄ ዕውቀት በሌለው ንግግር ምክሬን የሚያጨልም ማን ነው እንዳለው ኢዮብን። አንዳንዴ እንናገራለን God can handle የኛን ጭንቀት፣ ጥርጥር፣ ፍርሃት፣ ንዴት፣ ቁጣ። እግዚአብሔር he can handle it። ግን ተገዛለት። ሲቀጣህ አትድከም በሚገስጽህ ጊዜ። ሲቀጣ ደግሞ ቅጣቱን አታቅልል። ለምን? በቃ ልጅ ነህ። ከዚህ በላይ የቀጡን የሥጋችንን አባቶች ነበሩ፣ እናፍራቸውም ነበር። እንዴት ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባን። እነርሱ መልካም ሆነው እንደታያቸው ለጥቂት ቀን ይቀጡን ነበርና፣ እርሱ ግን አንዴ ይሄ ማህበር እርሱ ግን በሉ እስኪ የላቀ ነው፣ የተለየ ነው። አባት ቢባልም የኛ አባት ጋር የሚቆም ስብዕና የለውም እግዚአብሔር። እርሱ ግን ከቅድስናው የመልክ ጉዳይ ተመልከቱ፣ እንድንካፈል ለጥቅማችን ይቀጣናል። እስኪ አንዴ እርሱ ግን በሉ ከቅድስናው እንድንካፈል ለጥቅማችን ይቀጣናል። የቅጣት ተካፋይ መሆን የቅድስናው ተካፋይ መሆን ነው። ልጆች ሁሉ ይቀጣሉ። እግዚአብሔር ልጆቹን ይቀጣል። እግዚአብሔር ልጆቹን ብቻ ይቀጣል። ቅጣት ስልጠና ነው። ቅጣት ለጊዜው የሚያሳዝን ነው። ቅጣትን መታገስ አለብን። ቅጣት የቅድስናው መካፈያችን ነው። ነገር ግን ግማሽ በነቀፋ በጭንቅ ዕብራውያን 10:32 እያነበብኩላችሁ ነው። እነዚህ ሰዎች ምን ውስጥ እያለፉ ነው? ጌታ ከኃጢአተኞች የደረሰበትን መቃወም ምን አደረገ? ጸናበት። ውርደትን ታገሰው። የዕብራውያን ግብዣ 13ኛው ምዕራፍ ሲዘጋ እኮ ከጌታ ጋር ክብሩን እንደተካፈልን ኑ ደግሞ ከከተማ ወጥተን ውርደቱን እንካፈል ወደሚል ግብዣ ነው። ማይገባን አዲስና ሕያው መንገድ ከፍቶ ቅድስተ ቅዱሳን ውስጥ ከሱ ጋር እንዳገናኘን አሁን ደግሞ የሱን ስም ተሸክመን ነቀፋውን ለመጋራት ከሱ ጋር ውርደቱን ለመጋራት ደግሞ እስኪ አብረነው እንውጣ ሚል ነው። 32 ነገር ግን ግማሽ በነቀፋ በጭንቅ እንደ መጫወቻ ስለሆናችሁ ግማሽ እንዲሁ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። እየተነቀፍክ የጸናህበትን፣ እየተጨነክ የጸናህበትን፣ መጫወቻ ሆነ ያለ የጸናህበትን፣ በትልቅ ተጋድሎስ የጸናህበትን ዘመን የጸናውን ኢየሱስ የራስህን ደግሞ የጸናህበትን ምዕራፍ እስኪ ተመልከት። የሚበልጥና የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ለራሳችሁ እንዳላችሁ አውቃችኋል። በስራት የራራችሁልኝ የገንዘባችሁ ንጥቂያ በደስታ ተቀበላችሁ። ነቀፋ ማለት ስድብ ማለት ነው። ማሳፈር ማለት ነው። በማህበረሰብ ውስጥ ዋጋ ማጣት፣ ደረጃን መቀነስ፣ የቀደመውን ቦታ። ይሄን ብዬ ጸልያለሁ።
ሶሻል ስታተሳችሁን፣ የእናንተን ወርት መነፈግ፣ ማጣት፣ ለስሙ መጠላት። በህይወታችን ላይ ጌታ ሲገለጥልን ሁሉን ለበጎ አደረገ የምንለው ነገር ጳውሎስ የቀደመ ማንነትና የቀደመ ትምክህት፣ የቀደመ ረብ፣ የቀደመ ጥቅም፣ የቀደመ ስታተስ የጠቀመውና በህብረተሰብ መካከል ቦታ የሰጠው ማንነት የነበረው ሰው ነው። ያ ማንነት ግን የናዝሬቱ ኢየሱስን እንዲያሳድድ ያደረገው ሰው ነው። ከዛ የመገለጡ ብርሃን በአይኑ ፊት ሲበራለት ረብ፣ ጉድለት፣ ጉድፍ እያለ ሄደበት ህይወት። ረብ የነበረው ስታተስን ረብ ማለት ስለ ዋጋ አንድ ነገር ልንገራችሁ። ብዙ ሰዎች ዋጋ ሳያውቁ ዋጋ ይተምናሉ። ከዛ ደግሞ ዋጋ ይለጥፋሉ። የሰው ዋጋው ምንድን ነው? አገር ቤት በግዛ ምናምን ተብላችሁ ከሆነ የሆነ ጀርባው ዶሮ ከሆነ ደግሞ ያረጀ ዶሮ ምናምን እንዳይሆን ብሬሽ እንዲህ ያለ ነው ገዝቶ ያቀር ያረጀ ዶሮ እንዳይሆን ትባላል። ሰው ምኑን ነክተ ምኑን አይተ ዋጋው ስንት ነው? ስለዚህ በአምሳሉ ፈጥሮ እኩል ዋጋ የሰጠን፣ እኩል ደም አፍስሶ መልሶ የገዛን፣ እኩል ወራሽ እኩል ልጅነትን ያደለን ጌታ እየቀጣ ከቅድስናው ያካፈለ ያጸናን ዘንድ እቅዱ ውስጥ ያሳተፈን ጌታ እንደሆነ ከራሱ ጋር የማኖር ፕሮግራም ነው በእኛ ላይ ያለው። አንዳንዱን በሚሰጠው ነገር ከራሱ ጋር ያኖረዋል፣ አንዳንዱን በማይሰጠው ነገር ከራሱ ጋር ያኖረዋል። የህይወት ጥያቄያችን ከሱ ጋር መኖር ይሁን። ዋጋችን ስንት ነው? የኛ ባህል፣ ውጫዊ ገጽታችን የኛ ክብር እሱ አይደለም። ይሄንን ልበላችሁ ጸልያለሁ። ጳውሎስ የቀደመ ማንነቱን ሲናገር በስጋ የሚመካ የነበረ ሰው ነው። ፊልጵስዩስ 3 ላይ ከዘር ከሃይማኖት ጽድቅ እና በማህበረሰብ ውስጥ ያገኘውን ስፍራ ያሳያቸዋል። this is who I was። ይሄ ለኔ ጥቅም ነበረ። አሁን ግን ስለ ክርስቶስ ስል ጉድለት ሆነ፣ ጉድፍ ሆነ። አንድ ጊዜ ስጸልይ ይሄን ምሳሌ ስለሰጠኝ እግዚአብሔር ምድራዊ ነገሮችን በሙሉ ሁሌ ጋርቤጅ ሲወሰድ ከቤቴ ቢሮ ሆኜ በመስኮት አያለሁ እና ጋርቤጅ ሲወሰድ እያለቀሰ ከኛ መሃል የተከተለ የለም። አንዳንዴ ድግስማ ሲሆን ብዙ ጣጣ ሲመጣ ትራሹ እንደዚህ ሙልት ብሎ ሲወስዱላችሁ እንደው ከናንተ ከጋርቤጁ ዕቃው ሳይሆን ከናንተ ትከሻ ላይ የወሰዱት እስኪበስ ቅልል ይላቸው። አሁን ሐዋርያው ያ ሁላ ትርፌ ተከምሮ አለ አንቱ ያስባለኝ አንቱታን ያገኘውበት ነገር እሱን ሳየው ጋርቤጅ ሆነብኝ። እና የዕብራውያን ሰዎች ደግሞ ንብረታቸው ሲዘረፍ ይላል። ንብረት ታውቁት ይል እድሜን የገበርክበት ነው። እድሜን ሸጠ የገዛው ማለት እድልህን፣ ዕውቀትህን፣ ዘመንህን፣ ላብህን፣ ጊዜን ሸጠ ትሬድ ያደረከው ነገር ማለት ነው ንብረት። ንብረታቸው ሲወስ በደስታ ተቀበሉት ይላል። እንዴ ጳውሎስ ደግሞ ሲያጣው ትራሽ ሄደ አለ። ትራሽ ሄደ። እኛ ትንሽ ነገር ሲል አንድ መኪናዬን በቅርብ ጊዜ የለወጥኩ ጊዜ 94 ላይ የነዳው በስንት ሳምንቱ በወሩ ነው አንድ ጠጠር ከአስፋልቱ ላይ ተወርውራ መጣችና አረገቻት። ፎለን ወርልድ አልኩ፣ የወደቅ ዓለም አልኩትና መንዳቴን ቀጠልኩ። ሌላ ምን ልበለው? የወደቅ ዓለም nothing will be perfect here። ሁሉ ቤት አይመታም፣ ሁሉ ሙሉ አይሆንም። እዚህ ምን እያለ ነው ጌታ? ጸና እየተቃወሙት
የዕብራውያን ሰዎች እየተዘረፉ እየተናቁ እየተነቀፉ ጸኑ። ዋጋቸውን ክርስቶስን አደረጉት። መዝገባቸው ሆነላቸው። ማይወሰድባቸውን ነገር ለዩ ከሚወሰደው። ብል የሚበላውና ማይበላውን ለዩ። ሁሉ ባዳ ነው። ጤንነትም ልጅነትም ዕውቀትም ምናምን ያለው ሞገስም አቴንሽን will go when we fade የሱ ፍቅር ለኛ ግን ፌድ አያደርግም። ለዚህ ነው ጳውሎስ የውጩ ሰውነታችን ቢጠፋም ማለት የውስጡ ሰውነታችን እለት በእለት ይታደሳል። ግሎሪ ቱ ጋድ ይታደስ። ስለዚህ አንድ ነገር ልንገራችሁ። ፖል ኢንካውንተር ያደረገው ክርስቶስ ምን እንዳደረገው ሰውን ሁሉ በክርስቶስ እንዲያውቅ አደረገው። በራሱ እንዳይታመን አደረገው። ሁለተኛ ቆሮንቶስ 1 ሌላ ጊዜ እናያለን። ይሄ ሁሉ የደረሰብን አለ የእስያ መከራቸውን በራሳችን እንዳንታመን ነው። መቀደስ መልክ መቀየር ማለት ይሄ ነው። አንዳንዶቻችን ችግራችሁ we are so በራሳችን እንታመናለን። በመንፈስ እግዚአብሔርን ምናመልክ በስጋ ማንመካነን አለ ፊልጵስዩስ 3 ላይ ነው። የስጋ ትምክህት ወደ መስቀል ትምክህት፣ በራስ መታመን ወደ ጌታ መታመን። ረብ ያልከውን ጉድፍ ምንድነው የሚያደርገው? በቃ ብርሃኑ የደመቀ መልኩ የደመቀ ሲመጣ ያገኘናል። ሃሌሉያ።